የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። በዚህ በኢሳይያስ 53 ላይ ሙሉን ምዕራፍ ነው ያነበብነው። ምናልባትም ደግሞ በደንብ ጊዜ የሚኖራችሁ ሰዎች ከምዕራፍ 52 ቁጥር 13 ጀምራችሁ ምዕራፍ 53ን ሙሉን ብታወሩት የጠቅላላው የመጽሐፍ ቅዱሳችንን የእግዚአብሔርን ዘላለማዊ የማዳን ሐሳብ በሙላት የተሸከመ ምዕራፍ ነው። እንደ ኢሳይያስ መጽሐፍም የኢሳይያስ ምዕራፍ 53 የማይተካ ሙሉ በሙሉ መሲሁ ምን እንደሚመስል መሲያዊ ጥበቃ ለነበረው ትውልድ ያቀረበ ምዕራፍ ነው። ሕዝበ እስራኤል የሚጠብቀው መሲህ ሲተነበይ የነበረው መሲህ፣ ነገስታቶቹ፣ ነቢያቶቹ፣ ካህናቱ ሲናገሩ የነበረው መሲህና ኢሳይያስ በዚህ ቦታ ላይ ደግሞ የሚያቀርበው እግዚአብሔር የገለጠለት መሲህ የተለያየ ይመስላል። በዳዊት ዙፋን ላይ የሚቀመጥ ገዢ የሚሆን እስራኤልን በዙሪያዋ ካሉ ጠላቶቿ አድኖ ታድጎ ነፃ አውጥቷት ንጉሷ ሆኖ አገር መሆኗን የሚያረጋግጥ መሲህ ይጠብቃሉ። ኢሳይያስ ደግሞ ተገለጠልኝ የሚለው የሚዋረድ የሚሰቃይ አልፎም ደግሞ የሲቃዩ ጥግ ሞት ድረስ እንደሚሆን የሚተነብየለትን መሲህ እግዚአብሔር ይልከዋል ብሎ የሚሰቃይ አገልጋይ the suffering servant አርጎ ጌታ ኢየሱስ ክርስቶስን ያቀርበዋል። እንግዲህ ለማንበብ እንዲመቸን ወንድማችን ነብዩ ኢሳይያስ በቀደመው ኪዳን ላይ ካሉ ነቢያት መካከል ግንባር ቀደም ከምንላቸው ነቢያት መካከል አንዱ ነው። በጣም ክላሲካል የሆነ አይነት ነብይ ነው። እጅግ በጣም የተማረ ነው። ከትልቅ ቤተሰብ የተገኘ ነው። እንደውም ዘሩ ወደ ነገስታት ፋሚሊ ውስጥ ሁሉ የሚቀላቀል አይነት ነብይ ነው። የራሳቸውን መጽሐፍ ከጻፉ የብሉይ ኪዳን ነቢያት መካከል አንዱና ዋነኛው ወንድማችን ነብዩ ኢሳይያስ ነው። ወንድማችን ኢሳይያስ 66 ምዕራፍ ያዘለ ትንቢትን እግዚአብሔር በሱ በኩል አልፎ ተናግሯል። በጣም በሚያስደንቅ ሁኔታ በመጽሐፍ ቅዱሳችን ውስጥ ያለ መጽሐፍ ነው። ትንቢተ ኢሳይያስ 66 መጽሐፍ መሸከሙ ብቻ አይደለም። 39ኙ ምዕራፍና ከምዕራፍ 40 እስከ ምዕራፍ 66 ያሉት 27ቱ ምዕራፎች የቀደመውን ኪዳንና አዲሱን ኪዳን ሙሉ በሙሉ ወክለው ሙሉ መልእክቶችን ተሸክመው የምናገኘው የትንቢት መጽሐፍ ነው እና እስከ ምዕራፍ 39 የእግዚአብሔር ፍርዱ፣ የእግዚአብሔር ጽድቁ፣ የእግዚአብሔር ኃይሉ፣ እግዚአብሔር በኃጢአት ላይ ያለው አቋም እስከ ምዕራፍ 39 በጣም በስፋት ተንጸባርቀዋል። ከምዕራፍ 40 እስከ ምዕራፍ 66 የእግዚአብሔር ማዳን፣ የእግዚአብሔር ጣልቃ ገብነት፣ መሲሃዊ ጥበቃ፣ በተለይ ደግሞ መሲያኒክ ኤክስፔክቴሽንን ከምዕራፍ 40 ጀምሮ እስከ ምዕራፍ 66 ሙሉ በሙሉ ማለት በሚቻል አይነት መንገድ ኢሳይያስ ሰፊ ሽፋን ሰጥቶ ያቀርበዋል። በአምስት ነገስታት ዘመን የማገልገል ዕድል ያገኘ እንግዲህ ከ60 ዓመት በላይ አካባቢ ትንቢትን እየተናገረ በእስራኤል መካከል ያገለገለ በጣም ብርቱና ታላቅ ነብይ ነው። እንግዲህ ኢሳይያስ ከመጀመሪያው ምዕራፍ ጀምሮ በጣም ጠለቅ ባለ አይነት መንገድ የእግዚአብሔርን ሐሳብ ወደ ሕዝብ እያቀረበ መጣ። ክላይማክሱ ግን ምዕራፍ 53 ነው። ክላይማክሱ ኢሳይያስ በጣም በጥልቀት ነው
እግዚአብሔር የሚናገረው ነገር የሚያቀርበው እግዚአብሔር የሚገልጥለት በጣም በጥልቀት ነው። ምዕራፍ 53ን ያክል ግን በዚህ አይነት ጥልቀት ትንቢትን ተናግሮ መልእክትን አቅርቦ ግን አያውቅም። በጣም አስደናቂ በሆነ አይነት መንገድ መሲሁን ያቀርበዋል። ምናልባት በሱ ዘመን በነበሩት አድማጮቹ በኢሳይያስ አድማጮች በኢሳይያስ ተደራሲያን መካከል ለመቀበል የሚያዳግት እንኳን ቢሆን በዚህ አይነት መጠን ግን መሲሁ ይህንን ይመስላል። እግዚአብሔር የሚልክልን አዳኝ፣ እግዚአብሔር የሚልክልን ታዳጊ፣ እግዚአብሔር የሚልክልን መሲህ ሰማይ ተቀብቶ ይመጣል ብለን የምንጠብቀው መሲህ እንደዚህ ያለ ነው ብሎ ኢሳይያስ ጌታ ኢየሱስ ክርስቶስን ከመምጣቱ ከ700 ዓመት በፊት ስለዚህ መሲህ ቀድሞ ትንቢት ይናገራል። በእውነት ስለ ኢየሱስ በጣም ብዙ የተነገሩ ትንቢቶች አሉ በብሉይ ኪዳን። ስለ መከራውም ተነግረው ያውቃል፣ ስለ ክብሩም ተነግሮ ያውቃል፣ ስለ ትንሣኤው ስለ ሞቱ ተነግሮ ያውቃል። በዚህ መጠንና ልክ ግን ትንቢት ይነገራል ወይ? ይሄ ራሱ በጣም አስደናቂ ነው። በዚህ አይነት መጠን ትንቢት ይመጣል ወይ? በዚህ አይነት መጠን ይገለጣል ወይ? የፊዚካል ስትራክቸሩ አልቀረውም ሲናገር ኢሳይያስ። ሳይኮሎጂካሊ የነበረበትን ተግዳሮት ኢሳይያስ አቀርቦታል። ፊዚካሊ የነበረውን ፔን፣ በሰውነቱ ላይ ይቀርብ የነበረውን ህመም ኢሳይያስ አቀርቦታል። ሰው እንደዚህ ሲያየው ምን ይመስል እንደነበረ መሬት ላይ የነበሩ ሰዎች ሲመለከቱት በአካል እንደዚህ ሲያዩት ምን አይነት ይመስል እንደነበረ ኢሳይያስ በጣም አስገራሚ በሆነ አይነት መንገድ ዲቴል ኢየሱስን ሂስቶሪካል ጂሰስን መሬት ላይ በአካል የተመላለሰውን ኢየሱስን ከ700 ዓመት በፊት ቀድሞ በጣም በሚደንቅ ሁኔታ በዝርዝር ኢሳይያስ ያስቀምጧል። በተለይ መከራውን፣ ሲቃዩን፣ ሞቱን፣ ትንሣኤውን ኢሳይያስ በጣም በተብራራ መንገድ ያቀርበዋልና የብሉይ ኪዳን ወንጌላዊ ይሉታል። በዚህ ምክንያት ይህንን ነቢይ በቀደመው ኪዳን ላይ የነበረ ወንጌል ሰባኪ። ክብር ሁሉ ለጌታችን ለኢየሱስ ይሁን። በእውነት እኔ አንስቼ ከማልጠግባቸው ነገሮች መካከል አንዱ የጌታችን የኢየሱስ ክርስቶስ መከራው፣ ሲቃዩ፣ የመስቀል ሞቱ፣ ጣሩ፣ እነዚያ በጣም አስጨናቂ የነበሩት መንገዶቹን መቼም አልረሳቸው እና ኢሳይያስ ይሄንን በእውነት ነው የምላችሁ ለመኖር ሳይሆን ለመረዳት እንኳን በሚያዳግት አይነት መንገድ ኢሳይያስ ያቀርበዋል። እና ኢየሱስን በዚህ ያህል መጠን ብሎ ኢሳይያስ ያቀርበው ኢየሱስ በወረደው መጠን ያክል መውረድ ሳይሆን ኢየሱስ የወረደውን ያክል መረዳት ከባድ። ይሄንን አይነት ውርደት ኤክስፔሪየንስ ማድረግ ሳይሆን አንደርስታንድ ማድረግም ይከብዳል። የት ድረስን የወረደው? በዚህ መጠንስ ተዋርዶ የሚያውቃል ወይ? በዚህ መጠንስ ከዚህ በኋላ የሚዋረዳል ወይ? የለም። ኢየሱስ የመጨረሻውን ውርደት ተዋርዷል። ክብር ለኢየሱስ ይሁን እና ኢሳይያስ በጣም በተለየ አይነት መንገድ አንደርስታንድ አድርጎታል። በሚገርማችሁ ሁኔታ ከጌታ ከኢየሱስ ክርስቶስ ጋር አብረው 3 ዓመት ተኩል ያሳለፉ፣ አብረው የወጡ የገቡ፣ አብረውት የበሉ የጠጡ የተመላለሱ፣ ትምህርቱን ሲያዳምጡ የነበሩ፣ ሲሰቃይ ሲገረፍ፣ አንዳንዶቹ የአይን ምስክር በጣም በቅርብ ርቀት እንደነ ሐዋርያው ዮሐንስ አይነት በጣም በቅርብ ርቀት የቤተ መቅደሱ የገዢዎቹ ቤተሰብም ስለነበረ ዮሐንስ ለመግባት የማይከለከልም ነበር። እሱም በቅርብ ርቀት ኢየሱስን የሚወደው ስለነበር በጣም በቅርብ ርቀት አይቶታል። ማቴዎስም ከተመረጡት ከ12ቱ መካከል ነበር። የአይን እማኝ ነው ለብዙ ነገር። ሉቃስም የአይን ምስክር ከነበሩ ሰዎች በጥንቃቄ ነው የነበረውን የጻፈው። ማርቆስም እንዲሁ። እነዚህ የወንጌል ጸሐፍቶች ሲጽፉ የኢየሱስን መከራ ሲጽፉ ኢሳይያስ በጻፈበት መጠን አልጻፈ። ኢሳይያስ ባስቀመጠበት አይነት ጥልቀት የኢየሱስን መከራ አንደርስታንድ አላደረጉት። መጽሐፍ ቅዱሳችን ላይ በጣም ብዙ የተዋረዱ ሰዎች አሉ። በጣም ብዙ እግዚአብሔር ተወራርዶባቸው ዝቅ ያሉ ሰዎች። ለምሳሌ በጣም ጥሩ ምሳሌያችን አንዱ ኢዮብ። በእውነት ነው የምላችሁ በጣም የመውረድ ምሳሌ ኢዮብ መሆን አይችልም። ኢየሱስ ከኢዮብ በላይ ተዋርዷል። የኢየሱስ ውርደት ያበቃው የተገረፈ ቀን አይደለም። የኢየሱስ ውርደት ያበቃው የጠሉት ቀን፣ የገፉት ቀን፣ የተዉት ቀን አይደለም። የኢየሱስ ውርደት ያበቃው በመስቀል ላይ የሞተ ቀንም አይደለም። የኢየሱስ ውርደት መቃብሩ ድረስ ተከትሎት ገብቷል። እግዚአብሔር እንዲዋረድ የፈቀደው መስቀል ላይ ተሰቅሎ እዛው ጋር አይደለም ያስነሳው፣ ወደ ታች ሁሉ መቀበር ነበረበት። መጽሐፍ እንደሚል ተቀበረ የሚል ቃል አለ እና የኢየሱስ ውርደት መሬት ላይ አልቆመም። በመጠላት በመገፋት በመናቅ በመሰደብ በመገረፍ አላቆመም። መስቀል ላይ በመሞት ብቻ አላቆመም። መቀበር ነበረበት ኢየሱስ። ወደ ታች መውረድ ነበረበት ኢየሱስ እና በዚህ መጠን መዋረድ ብቻ ሳይሆን ይህንን ውርደት መረዳትም በጣም ከባድ ነው። በእውነት እንዴት የተመሰገነ ሰው ነው! እንዴት የተባረከ ነብይ ነው! ይህንን አንደርስታንድ አደረገ። ይሄ ገባው። ይህንን ተነበየ። እንደዚህ አይነት መሲህ እግዚአብሔር ይልካላል። እግዚአብሔር የሚልክልን መሲህ የሚታደገን ነፃ የሚያወጣ ነው። ይሄው እግዚአብሔር በነገረኝ መንገድ አለና ምዕራፍ 53 ላይ ቁጥር 1 ላይ ገና ሲናገር ምን ብሎ ጀመረ ኢሳይያስ? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል አለ። ምክንያቱም ከዚህ በኋላ የሚያቀርበው መሲህ በአድማጮቹና በተደራሲያኑ ዘንድ ለመሰማትና ለመቀበል በጣም አዳጋች እንደሆነ ኢሳይያስ አውቀዋል። ስለዚህ እንደዚህ ያለ
የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል ይላል። ይሄ የምስራች ነው። ይሄ የሚነገር ነው። ግን ማን ያምናል አለ። በዚህ ምክንያት ይገርማችኋል ኢሳይያስ 53 ለረጅም ዘመን በአይሁዳውያን ምኩራብ አይነበብም ነበር። በአይሁዳውያን ምኩራብ እንዳይነበብ ተደርጎ ነበር። እንደዚህ አይነት አንጠብቅም ብለው የሚሰቃይ አገልጋይ፣ በዚህ መጠን የሚሰቃይ እንኳን እኛን ሊያድነን ራሱ እንኳን እየተሰቃየ ከሕያዋን ምድር ነፍሱ በግፍ የምትወገዳው እንደዚህ አይነት መሲህ አንጠብቅ ብለው ለረጅም ዘመን እንዳይነበቡ ተከልክሎ ነበርና ኢሳይያስ ገብቶታል። የሚጠብቁት መሲህ በሰረገላ ላይ የተቀመጠ ከበሮ እያስመታ መለከት እያስነፋ ከፊቱ ባሪያዎችን አሰልፎ የሚያስብል መሲህ እንደሚጠብቁ ገብቶታል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ክብር ለኢየሱስ ይሁን። የእግዚአብሔር ክንድ ኢሳይያስ ፈልገን እናገኘዋለን አይደለም ያለው፣ የሚገለጥ ነው አለ። ሪቪልድ ነው የሚሆነው፣ ዲስከቨር ይደረጋል አይደለም ያለው። ለማን ተገልጧል? በጣም የሚገርማችሁ ኢሳይያስ የእግዚአብሔር ክንድ ብሎ የሚያቀርበው የሚሰቃየውን ታማኝ አገልጋይ ነው። በክርስቶስ መዋረድ፣ በጌታችን መድቀቅ፣ በጌታችን በመስቀል ላይ መሞት የተገለጠ የእግዚአብሔር ኃይል አለ። ቀይ ባህር የተከፈለ ቀን ያልታየ የእግዚአብሔር ኃይል የተገለጠው ኢየሱስ የተሰቃየና የሞተ ቀን፣ ሰማያት ሲዘጉ፣ ሰማያት ሲከፈቱ፣ እሳት ከሰማይ ሲወርድ፣ በጣም ብዙ አስደናቂ አስፈሪ የሆኑ በቀደመው ኪዳን ላይ የነበሩት ተአምራቶች ሲደረጉ ለሰው ልጅ የዘላለም ሕይወት መስጠት የሚችል የሰውን ዘላለም መለወጥ የሚችል የእግዚአብሔር ክንድና ኃይል ግን ተገልጦ አያውቅም። ኢሳይያስ ለዛ ነው የእግዚአብሔር ክንድ ለማን ተገልጧል? በክርስቶስ ኢየሱስ ፍጹም መዋረድና መድቀቅ ውስጥ ወደር መጠን የሌለው የእግዚአብሔር ኃይል ተገልጧል። የሰው ልጆችን ዘላለም መቀየር ችሏል። በክርስቶስ ኢየሱስ መከራና ሲቃይ፣ በዛ ፓሽን ውስጥ፣ በዛ ሰፈሪንግ ውስጥ የነበረ የእግዚአብሔር ክንድ የብዙ ሰዎችን የብዙ ትውልድን ታሪክ መቀየር ችሏል። በእውነት ነው። ኢሳይያስ የሰማነው ነገር ማን አምኗል? የሚቀበለው ሰው አላገኘም። እሱ አንድ ቀን ምናልባት የመጀመሪያ ቀን ተነበበ፣ ከዚህ በኋላ እንዳታነቡት ተባለ። መወለዱን የሚነግረን በጣም እንደ ዋዛ በሆነ መንገድ ነው መወለዱን የሚነግረን። እዚሁ ቁጥር 2 ላይ ቀጥሎ የሚነግረን እንደ ቡቃያ እንደ ስርም በደረቅ መሬት ላይ አድጓል ነው የሚለን። ኢየሱስ በሚወለድበት ዘመን በዛ በይሁዳ ቤተልሔም፣ በናዝሬት፣ በነዛ አካባቢዎች ላይ እስራኤል የምትሆነውን ሁኔታ ነው ኢሳይያስ የሚጽፈው። ኢኮኖሚካሊ የደቀቀች፣ በመንፈሳዊ ነገሩ በጣም ዳውን የሆነ የወደቀ፣ በሁሉ ነገሩ ለሚገለጠው መሲህ ዋርም የሆነ ዌልካም የሌለው በዛ አይነት ሁኔታ ነው የሚወለደው። በደረቅ መሬት ላይ እንደ ቡቃያ እንደ ስርም ነው የሚያድገው ይለዋል። መሬቱ ደረቅ ነው፣ በጣም ዋይልደርነስ ነው፣ ምድረ በዳ ነው። ጠብ አይልበትም፣ ውሃ አያገኝም፣ ከላይ የሚንጠባጠብ ጠል የለውም። ለ430 ዓመት አካባቢ የተዘጋ ሰማይ ነው። መሬቱ ጠል አግኝቶ አያውቅም፣ በጣም ደረቅ ነው። በደረቅ መሬት ላይ እንደ ቡቃያ እንደ ስር አድጓል ይላል። ክብር ለኢየሱስ ይሁን። ያንን ደረቅ መሬት ቀዶት ነው የወጣው ይላል ኢሳይያስ። ሰንጥቆት ነው የወጣው ይላል። ለመምጣት የሚመች አይደለም። ከሱ በፊት በጣም ፈርታይል አይደለም የነበረው ሁኔታ፣ በደረቅ መሬት ላይ ነው። ለእስራኤላውያን በጣም ግልጽ ነው። አፈር ብቻ ሳይሆን አሸዋም ጭምር እንደ ቡቃያ የሚያወጣ አይደለም፣ እንዲያድግ የሚፈቅድለት አይደለም። በመካከላቸው እሱ ባደገበት አይነት መንገድ እንዲያድግ የሚመች አልነበረም። ምናልባት ወንጌላት ላይ ስታጠኑ እንደምታስተውሉት ጌታችን ኢየሱስ ክርስቶስ ሲወለድ ምን ያህል ከባድ የነበረ ተቃውሞ እንደነበረበት ወንጌላት ላይ በተለይ ወንድማችን ሐዋርያው ቅዱስ ማቴዎስ በደንብ በዝርዝር አስቀምጦልናል። ኢየሱስ ሲወለድ ንጉሥ ተወለደ ብለው ፍለጋ ሲመጡ በዚያ ዘመን የነበረው ታላቁ ሄሮድስ ንጉሥ እሱ ስለነበር እላይ ላይ ንጉሥ ተወለደብኝ ብሎ በመስጋት በዚያ የነበሩትን አያሌ ሕፃናት ኢየሱስን አገኘዋለሁ ከመሃል ብሎ በመጠበቅ ከሕግ አዋቂዎቹ ከፈሪሳውያኑ ከሰዱቃውያኑ ጊዜውን ቦታውን ጠየቀ። እንደገና ደግሞ ኮከብ ቆጣሪዎቹ ደግሞ ያለውን ነገር አስረዱት። በደንብ ክሊር የሆነውን ፒክቸር አገኘ። ስለዚህ ንጉሱ የሚወለደው በዚህ ጊዜ ነው አለ። አሁን ነው የሚወለደው። አሁን አንድ በአንድ ፈልጎ ማግኘት ላይ አይችልም። ኮከብ እየቆጠሩ የመጡት ያቺን ኮከብ ተከትሏት የመጡት እነዚህ አረኞችም በሌሊት የጌታ መልአክ ስለጠቆማቸው አቅጣጫ ቀይረውበት ሄዱ። ስለዚህ ሄሮድስ ያደረገው የመጨረሻ ውሳኔ በዚህ ጊዜ የተወለዱትን ሕፃናት በሙሉ ማስገደል ነበር። ለመወለድ አይመችም፣ ቦታው ለማደግ የሚመች አይደለም። በደረቅ መሬት ላይ እንደ ቡቃያ እንደ ስር ነው ያደገው። የኢየሱስ አወላለድ በዚህ መንገድ ነው ኢሳይያስ የገባው። ኢሳይያስ የበራለት፣ ኢሳይያስም ደግሞ ይወለዳል ብሎ በእግዚአብሔር መንፈስ ኃይል የተነበየው። ከዚያ በኋላ ግን ከቁጥር 2 ጀምሮ እስከ ቁጥር 12 ድረስ ባሉት 11 ቁጥሮች ላይ ሙሉ በሙሉ ኢሳይያስ የሚያወራው
መከራውን ነው፣ ሲቃዩን ነው። የጌታ የኢየሱስ ክርስቶስን ወደሚሰቀልበት ስፍራ ያደርግ የነበረውን ጉዞ ነው ኢሳይያስ የሚናገረው። ፓሽኑ ላይ ይቆያል ኢሳይያስ። ታምራት የሚያደርግበት የተለያዩ አይነት ምልክቶችና ድንቆች የሚሰራበት ቦታ ላይ ኢሳይያስ አይቆይም። ሲቃዩን ኢሳይያስ ያጎለዋል። በመሰረቱ ይሄ ነብይ ብቻ ሳይሆን አዲስ ኪዳናችን ላይ ያሉ ከሮሜ ጀምሮ እስከ ይሁዳ ድረስ ባሉት 22 ደብዳቤዎች ላይ የምናገኛቸው የመልእክታት ጸሐፊዎች ኢየሱስን ሰው ሆነ የሚል ካነሱልን ወይንም ስለ መሲሁ ካነሱልን ቀጥሎ የሚያነሱልን መከራው ነው። ሰው ነው ካሉን የመስቀል ሞቱን ነው የሚያነሱልን። ሰው ነው ካሉን ሲቃዩን ነው የሚነግሩን። ሰውነቱ ከተነሳ ሁልጊዜ የሚነሳው መሰቃየቱ፣ በመስቀል ላይ መሞቱ፣ ቀጥሎም ደግሞ መነሳቱ ነው። ኢሳይያስ ያቀረበው የአዲስ ኪዳን ጸሐፍት በኋላ ላይ ተሻግረው የሚያቀርቡትን ቀድሞ ኢሳይያስ ያቀረበው። ብዙ ጊዜም ደጋግመን እንደምንለው ኢየሱስ ሰው ሆነ ካልን በመስቀል ላይ ሞተ እያልን ነው። ኢንካርኔሽን ኢትስ ኦል አባውት ክሩሲፊክሽን። ሰው ሆነ ካልን ስጋ ለበሰ ካልን ቀጥሎ እያወራን ያለነው በመስቀል ላይ ሞተ ነው። ሰው የመሆኑ የመጨረሻ ምክንያት ኢሳይያስ 53 ላይ ቀርቧል። ኢየሱስ ሰው የሆነበት የመጨረሻ ምክንያት ስለ ኃጢአታችን መሰቃየት፣ ስለ ኃጢአታችን በመስቀል ላይ መሞት ነው። ክብር ሁሉ ለኢየሱስ ይሁን እና በዚህ በቁጥር 2 አካባቢ ጀምሮ እንደሚነግረን ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ይላል ኢሳይያስ። ስናየው ይላል ኢሳይያስ ኢየሱስ ዘመን ላይ የነበሩ ሰዎች መካከል አንደኛው ሰውዬ ውስጥ የገባ ይመስላል። ኢየሱስን ሲያቀርበው ደም ግባት የለውም ብቻ ብሎ አይደለም ያቀርበው፣ ስናየው ይላል እና እያለፈ ስናየው እንድንወደው የሚያደርገን ደም ግባት የለውም። ፌቨርድ አይደለም። ከሰው መካከል ለይተን ከሰው መካከል ነጥለን የተለየ ቦታ ልንሰጠው የምንችለው አይነት አልነበረም ይላል። እንወደው ዘንድ የሚያደርገን የተለየ ነገር አልነበረውም። ደም ግባት የለውም። ይሁዳ ጌታችንን አሳልፎ የሚሰጥበት ምሽት ላይ ለነዚያ ኢየሱስ ክርስቶስን ወስደው ለመስቀል ከይሁዳ ጋር አብረው ግር ብሎ ለመጡ ሰዎች የነገራቸው እንደዚህ ነው አይደል? በመካከላቸው ሄጄ እስመዋለሁ እርሱ ነው። ኢቭን አይለይም ነበር ከህብረተሰቡ። ከነበሩት መካከል የተለየ አይነት ሰው አልነበረም። ዩኒክ አይደለም። ኦርዲነሪ ፐርሰን ነው። ማንኛውንም ሰው ነው የሚመስለው። እንዲያውም አንፌቨርድ ነው። ደም ግባት ሁሉ የለውም። ስናየው አለ ዮሐንስ ነቢያት የመሰከሩለት ሕግ የመሰከረለት ያውና ብሎ ዞረን ስናየው እንድንወደው የሚያደርግ ነገር አላገኘንበትም። ተጠቁመን መሲሁ እሱ ነው ተብሎ ተነግሮን ግር ብለን ሄደን ስናየው እንወደው ዘንድ ደም ግባት የለውም። በእውነት እርሱ በሰማይ የውበት መደምደሚያ ነው። ይህንን ያጣው ለእኔ ሲል አንፌቨርድ የሆነው የባሪያ መልክ ያዘ ብሎ ፊልጵስዩስ ምዕራፍ 2 ላይ ጳውሎስ ያቀርብ የባሪያ መልክ ያዘ ተዋረደ የሚለው ለእኔ ነው። እሱማ በእግዚአብሔር መልክ የሚኖር ዘላለማዊ አምላክ ነው። ኢሳይያስ የሚያቀርበው ይህንን ነው። ኢየሱስ ሞገስ ያጣው ደም ግባት ያጣው የሚቅበዘበዙትን ለማዳን ነው። በኃጢአት ጥልቀት ውስጥ ያለውን ትውልድ ለመናጠቅ ነው። እኔ ለዘላለም በእግዚአብሔር ፊት በሞገስ እንድቆም እሱ ሞገስ አጥቷል። እግዚአብሔር ለዘላለም እንዲቀበለኝ በእግዚአብሔር ጽድቅ ውስጥ ለዘላለም እንድኖር ኢየሱስ ስለኔ ሲታይ ደም ግባት የሌለው የማይወደድ ሆኗል ኢየሱስ። ክብር ለኢየሱስ ይሁንለት። ይቀጥላል ኢሳይያስ የተናቀ ነው ይለዋል። ከሰውም የተጠላ የሕማም ሰው ይለዋል። ማይ ጉድነስ ፔንፉል ነው። ኢሳይያስ ከሚጠቀማቸው ቮካብለሪስ መካከል ኢሳይያስ ከሚጠቀማቸው ቃላቶች መካከል አንዷንም ለመሆን ከባድ ነው። የተናቀ መሆን ከባድ ነው። ይሄንን ሁሉ አይደለም፣ አንዷን የተናቀ ነው። መናቅ ብቻ አይደለም፣ ከሰውም ደግሞ የተጠላ ነው ይላል። ማይ ጋድ ወደ ላይም ወደ ጎንም እኛን ለማስታረቅ የተወደድን እንድንሆን ከሰውም የተጠላ ነው። እኛን እንዲቀበለን እሱ የተናቀ ነው። ሰው የክሮስን ቢዩቲ ማየት ያለበት፣ የሚሰቃይና የሚሞተውን የክርስቶስን ውበት ማየት ያለበት
ያ መልከኛ ነው ወስዶት ነው። መናቅ መታገስ የማንችለው ጉዳይ ነው። መናቅ ሰው እስከ ተከበረ ድረስ ብቻ ነው ከሰው ጋር የሚኖረው። እንደናቀው የተሰማው ቀን ጥሎ ነው የሚሄደው። ኢየሱስ እየተናቀ ነው የሚኖረው። እየተናቀ ነው ይለዋል። ከሰው መካከል የተጠላ እንዲጠላ ሊያደርገው ምንም አይነት በደል አልበደለም። ኢየሱስን ማንም ስለዚህ ጉዳይ ነው ማልወደው ማለት አይችልም። ኃጢአት የለበት። እጅግ በጣም ትሁት ሰው ነው። ኢምፐርሰን መሬት ላይ የተመላለሰው ኢየሱስ ከሰው መካከል ብናወጣው እንደዚህ አይነት ሃምብል እንደዚህ አይነት ጄኒውን ሰው ማግኘት አይቻልም። የሚንቁት ሰዎች በእግዚአብሔር ፊት የተወደዱ እንዲሆኑ ስለነሱ ብሎ ጌታ ኢየሱስ ክርስቶስ የተናቀ ነበር። ከሰውም ደግሞ የተጠላ ይለውና ቀጥሎ ኢሳይያስ እንደዚህ ይላል፣ የሕማም ሰው ደዌን ያውቃል ይለዋል። ክብር ለኢየሱስ ይሁን። ደዌንም የሚያውቅ ነው። ሕመም ተሸካሚ ነው። የኛን ይወስዳል። የታመሙ ሲያገኝ ይቀበላቸዋል። ምክንያቱም ኢሳይያስ ይቀጥላል፣ ይወርዳል። ደዌያችንን ተሸከመ ይላል እዚሁ ቁጥር ላይ። የሕማም ሰው ነው እና ሰው እንደዚህ ሲያየው ደዌን ያውቃል ይለዋል። የተጎዳ ነው፣ የተጨነቀ ነው፣ የተሰቃየ ነው። ይህንን በጣም ለጥቂት ደቂቃ አሰላስሉት። በጣም ለጥቂት ደቂቃ ይህንን አሰላስሉት። የኛ መሲህ ይሄ ነው። ከዘላለም ጥፋት ከዘላለም ሞት ተናጥቆ በአባቱ ጽድቅ ፊት ለዘላለም በዚያ ክብር ውስጥ ያቆየን ኢየሱስ በዚህ መንገድ መጥቶ በጣም ለተወሰኑ ደቂቃዎች ይህንን እንድታሰላስሉ በጌታ ፍቅር እጠይቃለሁ። የሰማኑን ይባርክልን። እግዚአብሔር ይባርክ።